ሰላም ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁ እግዚአብሔር ይመስገን። ሰላም ጤና ፍቅር ማግኘት መትረፍረፍ በያላችሁበት ይስጣችሁ ያብዛላችሁ። ከምንም በላይ ደግሞ የሰው ልጅ ትልቁ ስኬት ጤና ነውና ጤናችሁን ብዝት ትርፍርፍ ያደርግላችሁ። ምክንያቱም የሰው ልጅ ጤና ሲኖረው ነው ማግኘት የሚችለው መስራት የሚችለው ከፈለገው ቦታ ላይ መድረስ የሚችለው በጤና ላይ ነው ማለት። ስለዚህ የስኬት መጀመሪያው ጤና ነው። ጤናችሁን ያብዛላችሁ፣ ጤናችሁን ይስጣችሁ። እግዚአብሔር አምላክ በያላችሁበት ይጠብቃችሁ። ዛሬ በጣም እንግዲህ ደስ ስላለኝ እግዚአብሔር የተመሰገነ ይሁን። የሰው ልጅ ብዙ ጊዜ እግዚአብሔር የሚወደውን ነው የሚፈትነው። በጣም የሚወደውን ሰው ሁልጊዜ በፈተናዎች ውስጥ ይፈተናሉ። በዛ ፈተና ውስጥ ግን ኃይሉን፣ ጥንካሬውን፣ ብርታቱን የሚሰጣቸው ደግሞ ፈጣሪ ነው ማለት ነው። ምክንያቱም ስለሚወዳቸው ስለሚያከብራቸው ይፈትናቸዋል። በፈተና ውስጥ ደግሞ እንዴት ጠንክረው ማለፍ እንዳለባቸውም እግዚአብሔር ኃይል ያልፋሉ ማለት ነው። እና እግዚአብሔር የተመሰገነ ይሁን ለዚህ ሰዓት ለዚች ቀን ለዚህ ደቂቃ ላደረሳቸው ለልዑል እግዚአብሔር ስሙ የተቀደሰና የተባረከ ይሁን። ሩታዬና አብርሽ እንግዲህ የሰርጋቸው ቀን ደርሷል። እኛም በደስታ የምንሞላበት እነሱም ደግሞ ዘመናቸው የተባረከና የተቀደሰ ጥሩ ትዳር የሚያዩበት ፍሬ የሚያፈሩበት በህይወታቸው ዘመን ደስተኛ የሚሆንበት የሚጀምሩበት ምዕራፍ 2 ላይ ነው ያሉት። ምክንያቱም ምዕራፍ አንዱም በፍቅር በደስታ እንዲሁም ደግሞ በአንዳንድ ፈተናዎች ተፈትነው ያለፉ ልጆች ናቸው። ከዚህ በኋላ ደግሞ ያለው እንደ እግዚአብሔር ፍቃድ በፍቅር በአንድነት በጣም ተዋደው የሚኖሩበት ይሆናል ብዬ ተስፋ አደርጋለሁ። ተስፋ ማድረግም ሳይሆን እርግጠኛ ነኝ ማለት ነው። እግዚአብሔር አምላክ ለሁላችንም ማስተዋሉን ይስጠን ማለት ነው። ስለዚህ ብዙ ሰዎች በህይወታችሁ ስትፈተኑ በፈተና ውስጥ ፈጣሪያችሁን አመስግኑ፣ እግዚአብሔራችሁን አመስግኑ። ሰውን ከሰው ጋር መባላት ሳይሆን ፈተናዎች ውስጥ ያላችሁ ወደ ፈጣሪ ደጅ መሄድ፣ ለእግዚአብሔር አምላክ መናገር፣ መጸለይ ይኖርባቸዋል። አንዳንድ ጊዜ ዩቱበሮች ላይ የምናየው ችግር ምንድነው? ስራቸው ላይ ነው ሁልጊዜ ትኩረት የሚያደርጉት ሁልጊዜ ማለት ነው። ስራቸው ላይ ነው ሁልጊዜ ስራ ላይ ትኩረት የሚያደርግ ሰው ደግሞ ፈተናዎች ሁሉ እየተደራረቡ ነው የሚመጡት ማለት ነው። ስለዚህ ስራንም ማስኬድ ይቻላል። ጸሎትንም ደግሞ አንድ ላይ ማስኬድ ይቻላል። ቤተክርስቲያን መሄድ መስጊድ ከሆነ ደግሞ መስጊድ ሄዶ መስገድ በየሃይማኖታችሁ በደንብ አድርጋችሁ መጸለይ ይኖርባችኋል ማለት ነው። ስለዚህ ጸሎት አስፈላጊና የህይወታችን ምዕራፍ ነው። ስለዚህ በዛ ውስጥም ማለፍ ይኖርብናል ማለት ነው። ስለዚህ እንግዲህ ሩታዬና አብርሽ ዘመናቸው የተባረከና የተቀደሰ ይሆናል። እንግዲህ ሰርጋቸው ዱባይ ላይ ነው ማለት ነው ያደረጉት የቻሉት። በጣም ነው ደስ የሚለው ከምር። በዚህ አጋጣሚ ዱባይ ላይ ያላችሁ እህቶቼ የአብርሽና የሩታዬ ወዳጆች ደጋፊዎች ማለት ነው እንግዲህ እነሱ ወደ እናንተ መጥተውላችኋል። እናንተ ደግሞ በስነ ስርዓት ጊዜ ያላችሁ ልጆች ማለት ሰው ቤት የምትሰሩ ልጆች ፍቃድ ካገኛችሁ እንዲሁም ደግሞ በግላችሁ የምትሰሩ ልጆችን ፍቃድ ካገኛችሁ እንግዲህ እነ አብርሽና ሩታዬን በአካል አግኝታችሁ የደስታቸው ተካፋይ እንደምትሆኑ ምንም አልጠራጠርም ማለት ነው። እኛ ደግሞ በተለያየ ሀገራቶች ያለን እህቶቼ የአብርሽና የሩታዬ ደጋፊዎች እንኳን ደስ አላችሁ ማለት ነው። እግዚአብሔር አምላክ እነሱን ለዓይን ውሃ የምናይበት ፈጣሪ አምላክ ያብቃን። ያው ወደ ሀገር ስንገባ ነው እኛ ከተለያዩ ሀገራቶች ያለን ሰዎች የምናገኛቸው ማለት ነው። ዋናው መኖራቸው ነው። ዋናው በደስታ መኖራቸው ነው። የኖረልን ኢትዮጵያ ስንገባ ሁላችንም እናያቸዋለን እናገኛቸዋለን ማለት ነው። ምንም ጥርጥር የለውም። እና እግዚአብሔር የተመሰገነ ይሁን። የእውነቴን ነው የምላችሁ። ተዋደዱ፣ ተፋቀሩ፣ ተሳሰቡ፣ ተደማመጡ። በተለይ ደግሞ እዩ ስላችሁ ምን ለማለት ፈልጌ ነው? እዩ አይናችሁ ያየውን ጆሮአችሁን የሰማውን ብቻ አድርጉ። ሰው ከሌ ስላላችሁ ብቻ ከሌ አምጥቶ ስለነገራችሁ ከሌ እንደዚህ ያለ ከሌ እንደዚህ ያዝ ነው ከሌ እንዲህ ያደርግ ስለተባላችሁ ብቻ ዝም ብላችሁ በውርም ደንበስ አትሄዱ። ስለዚህ እንደው በኩራት እንኳን ለመናገርም እንደው ለቤተሰቦች እንኳን እሱ ነው ጥፋተኛ ለማለት ወይ ደግሞ እሷ ናት ጥፋተኛ ለማለት እንኳን እንዲመቻችሁ ራሳችሁ በአይናችሁ እዩ። በአይናችሁ ያያችሁትን ተናገሩ። በጆሮአችሁ የሰማችሁትን አውሩ። ዝም ብላችሁ ሳታዩ ብቻ የሰው ነገር እያመጣ ስለነገራችሁ ብቻ እንደዚህ አይነት በፍቅር ውስጥም ሆነ በትዳር ውስጥ አይሰራም። በትዳር ውስጥ ሆናችሁ በፍቅርም ውስጥ ሆናችሁ ሰዎች አላሉ ባልታ ሲመጡባችሁ
እንዳልሰማችሁ ናችሁ እሺ ችግር የለውም ብላችሁ በቃ ያንን ሰው ራሱን ማሳፈር አለባችሁ አዙራችሁ ማለት ነው። በቃ አንተ አያገባም፣ አንተ አይመለከትም፣ እኔ እስካላየው ድረስ ምንም አይመስለኝም፣ ለማመን እኔ ማየት አለብኝ ብላችሁ ዘወር ማለት አለባችሁ እዛ ሰው ላይ እንጂ ያ ሰው እንዲህ ብሎልሽ እንደዚህ አድርጎልሻል ወይም ደግሞ እንደዚህ አድርጋላለች ብላችሁ መጥቶ ስለነገራችሁ ብቻ እምቧ ዘራፍ አትበሉ፣ አምባጓሮ ችግር አትፍጠሩ። ስለዚህ ሰው ስላላችሁ ሰው ለራሳችሁ ስላያችሁት ያ ሰው እንኳን አመታችሁ ቢነግራችሁ እኔ ካላየሁኝ አላምንም፣ ስለዚህ አመሰግናለሁ ብላችሁ ትታችሁት ሄዱ። እንደናቃችሁት፣ እንዳልተቀበላችሁት፣ እንዳልገባችሁ አድርጋችሁ ነግራችሁት ሄዱ። ከዛ ያ ሰው ካላችሁ በኋላ እናንተ ወይም ደግሞ ከማየት ከፈለጋችሁ ራሳችሁ ተከታትላችሁ ራሳችሁ ፈትናችሁ ራስ በራሳችሁ ማድረግ ነው ያለባችሁ ማለት ነው። ፈተና በሰው ማስፈተን ምናምን አይሰራም። እንደውም ፈተና በሰው ማስፈተን ራስ መውደቅ ነው፣ ውድቀት ላይ የሚመጣው ማለት ነው። ስለዚህ ራሳችሁ በራሳችሁ መፈተን፣ ራሳችሁ በራሳችሁ ማየት በጣም ብዙ ጠቀሜታ አለው ማለት ነው። ስለዚህ በዚህ ክርስቶስ ያስረከበንን በክርስቶስ የተሰጠንን ፍቅር እኛ በምድራዊ መጠቀም አለብን ነው ማለት ነው። በጣም የሚገርመው ፍቅር ያለው ህንድ ሀገር ታውቃላችሁ። በጣም ፍቅር ያለው የት ሀገር ነው? ማን ሀገር ነው ቢባል ህንዲ ሀገር ነው። ህንዲ ሀገር ፍቅር አለ፣ የእውነተኛ ፍቅር ነው። የፈለገ ህንዲ ሀገር በጣም ይፋቀራሉ፣ ይዋደዳሉ። ግን ጠላ አለ፣ ችግር አለ። የአንዱን አንዱ ያፈቅራል፣ ብዙ ነገሮች አሉ። ግን በምንም ታምር የሚያግዳቸው ነገር የለም። ከራስ በራሳቸው ከመጨቃጨቅ ይልቅ እንዲህ አድርገሻል ብሎ ራስ በራሳቸው ከመጨቃጨቅ ይልቅ ያንን ሰው ያደረገውን ሰው ተከታትሎ መያዝ ነው የሚሆነው ስራቸው ማለት ነው። ስለዚህ ህንዲ ሀገር ያየሁትን ፍቅር ኢትዮጵያ ላይ በአብርሽና በሩታዬ አይቼዋለሁ ማለት ነው። ለዛ ነው በጣም የምወዳቸውና የማከብራቸው ደጋፊያቸውም ልሆን የቻልኩበት ምክንያት እነሱ በፍቅር ላይ የተመሰረቱ ልጆች ናቸው። በመልካምነት በበጎ ፈቃደኝነት በጣም በብዙ ነገር የተሰማሩ ሰዎች ናቸው። በጣም ብዙዎችን የሚያግዙ የሚረዱ በቃ በጣም የሰው ከፍታ የሰው እድገት የሚያስደስታቸው ልጆች ስለሆኑ የሚወደዱ ናቸው። ስለዚህ የህንዲን ፍቅር ያየሁት በአብርሽና በሩታዬ ፍቅር ነው ማለት ነው። እና ፍቅርን በተግባር ያሳዩ ለብዙ ወጣቶችም ተምሳሌት የሆኑ ለሴቶች እህቶቼ የፍቅር ተምሳሌት የሆነችው ሩታዬ፣ ለወንዶችም ደግሞ የፍቅር ተምሳሌት የሆነው አብርሽዬ በጣም ነው የምወዳቸው የማከብራቸው። በጣም ነው የምሳሳላችሁ። ፈጣሪ አምላክ እድሜና ጤና ይስጣችሁ፣ በያላችሁበት ይጠብቃችሁ፣ ውለዱ፣ ክበዱ። እግዚአብሔር አምላክን ጥላታችሁ የያዝላችሁ፣ ሁልጊዜም ደስተኛ ሆኑልን። እንግዲህ ቡታጅራ በጣም የወጡ የሚያሳሱ ልጆች ቢኖሩ እነኚህ ሁለት ልጆች ናቸው። እውነቱን ለመናገር ከቡታጅራ ላይ ብዙ ፍቅርን ያስተማሩ ብዙ እይታን በዓለም ደረጃ ያገኙ ሩታዬና አብርሽ በጣም ብዙ ሰዎችን በፍቅራቸው የእንትን ያሉ ናቸው፣ የሳቡ ልጆች ናቸው ማለት ነው። እና ለእኚህ ልጆች ደግሞ ሁልጊዜም ደግሞ ብንደግፋቸው ብናበረታታቸው ችግር የለውም። ምክንያቱም አሁን አንዳንድ ሰው የራሳቸውን አፈሩም በተለይ አረብ ሀገር ያለነው ልጆችማ ቀላልም አንሰደብም። በተለይ ደግሞ የአብርሽ ደጋፊዎች እኛ በጣም ነው የምንሰደበው፣ ፎቶችን እስከምንዘቅዘቅ ድረስ እንዴት በራሳቸው አላማ አብርሽ እና ሩታ እኮ ኢትዮጵያ ላይ ሆነው ነው እየሰሩ ያሉት። በራሳቸው ላብ በራሳቸው ጥረው ፈክተው ነው የሚያገኙት። ዝም ብሎ ቪዲዮ ላይ መጥቶ ለእኛ ስለለቀቁልን እኛ ስላየነው አይደለም። በነገራችን ላይ አብዛኛዎቻችሁ ሰዎች የማትረዱበት ምክንያት ምንድን ነው? ቪዲዮ ብቻ ተለቆ ቪዲዮውን ስናይ ቀላል ነገር ይመስላችኋል። ከቪዲዮ ጀርባ ቪዲዮውን ለመልቀቅ ግን የሚሰሩት ነገር ውጣ ውረዶች ብዙ ነገሮች አሉ። ካለፉ ካልደከሙ ቪዲዮ ሊመጣ አይችልም፣ ቪዲዮ ሊለቀቅ አይችልም፣ ለሰው እይታ ሊሆኑም አይችሉም፣ እነሱ ሊያደርጉ አይችሉም። ስለዚህ ብዙ ፈተናዎችን አሳልፈው ነው ቪዲዮ የሚሰሩት ቪዲዮ የሚለቁት ማለት ነው። ዝም ብሎ ቪዲዮ ከመሬት ተነስተህ ቀረጻ የምትለቀው ነገር አይደለም። ብዙ ቅድመ ተከተል አለው ማለት ነው። ስለዚህ ሰውን በሰው ነው የሚያድገው። በነገራችን ላይ አብዛኛችሁ ሰዎች እነሱን ብቻ እየረዳችሁ እነሱን እያገዛችሁ እነሱን ምንም አይነት እገዛ የለም። ስለምንወዳቸው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቷቸው። አይከፈልበት፣ እጃቸውን አይደክሙ። ብረት አይደለም እኮ እኛ የምናነሳው ሄደን ላይክ ተደረገዋል ላይክ ሄደን ሼር ሰብስክራይብ በቃ ነካ ማድረግ ብቻ ነው። ሌላ ምንም የሚጠበቅ ነገር የለውም። እንደዚህ እያደረግን ማበረታታት ነው ያለብን ማለት ነው። እነኝህ ልጆች በጣም ነው የምወዳቸው የማከብራቸው። መልካም ጋብቻ የሳራና የአብርሃም ጋብቻ የሆነላቸው።
በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አብርሽና ሩታዬ በጣም ነው የምወዳችሁ፣ ውድድ ነው የማደርጋችሁ። ፈጣሪ አምላክ እድሜና ጤና ይስጣችሁ። እግዚአብሔር አምላክ እድሜ ልካችሁን አብራችሁ ኑሮ፣ አብራችሁ አርጁ። በጣም ነው የምናከብራችሁ፣ ውድድ ነው የማደርጋችሁ። ሁላችሁም ዩቲዩበሮች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ግን ራስን አይቶ ከመረዳት ሰዎችን ሰምቶ ከማለፍ የሚሆን ነገር የለም ማለት። ስለዚህ ራስ አይቶ መናገር ይጠቅማል። ሰዎችን ስላሉ ደግሞ የምታደርጉት ነገር እጥፍ ዋጋ ነው የሚያስከፍላችሁ ማለት። ስለዚህ ራስ ማየት ግን በቀላሉ መፍታትና ማስተካከል ይቻላል ማለት ነው። መልካም ጊዜ ይሆንላችሁ። መልካም ቀን። ዲጄ DJ